ሰላም ውድ የሳይበር ሀክ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ያው በዛሬው ቪዲዮአችን የምናየው ስለ ኤንማፕ ይሆናል። ስለ ኤንማፕ ብዙ ጊዜ ከተለያዩ ቦታዎች ሰምታችሁ ሊሆን ይችላል። እንግዲህ በዛሬው ቪዲዮአችን የማሳያችሁ ኤንማፕን ተጠቅመን ኦፕን የሆኑ የካሜራ ፖርቶችን እንዴት አድርገን ማግኘት እንደምንችል በተወሰነ መልኩ ማሳያችሁ ይሆናል ማለት ነው። ጀስት ከዛ በፊት ኤንማፕን ለምንድነው የምንጠቀመው ወይም ኔትወርክ ማፒንግን ኤንማፕ ኦፕን ሶርስ ነው። ጀስት ኤንማፕ ሜንሊ ፐርፐዙ መረጃዎችን ለማሰባሰብ ነው። ከተለያዩ ሳይቶች ምሳሌ ሀከሮች የሆነ ነገር ሀክ ከመደረጉ በፊት ያለው የሴኪዩሪቲ አቅም ምናምን ቼክ ለማድረግ ኤንማፕ ይጠቀማሉ። ክፍት የሆኑ ኦፕን ፖርቶችን ለማረጋገጥ ማለት ነው። እኔ ደግሞ በዛሬው ቪዲዮ የማሳያችሁ እንግዲህ ኤንማፕን ተጠቅሜ ኦፕን የሆኑ የካሜራ ፖርቶችን እንዴት አድርገን ማግኘት እንደምንችል ነው የማሳያችሁ። የመጀመሪያው ስራችን የሚሆነው ካሊ ሊነክስ ላይ ተርሚናላችንን መክፈት ነው። እንዲታያችሁ አሁን በደንብ ይታያችኋል ብዬ አስባለሁ። ከከፈትነው በኋላ የምንጽፈው ምንድነው? ይሄንን ነው ኤንማፕ ከዛ ሃይፈን ፔን ከዛ ሃይፈን ፒ ከዛ ፖርት ነምበር እናስቀምጣለን። ኦፕን ከዛ አይፒ አድረስ ምን ማለት እንደሆነ ቀለል ባለ መልኩ ላሳያችሁ። ከዚህ ጋር ኤንማፕ ማለት ቱሉ ነው፣ የምንጠቀመው ቱል ነው ኤንማፕ። ከዛ ለምን ሃይፈን ፔን እናደረግን ከዚህ ጋር ደግሞ ለሚለው ሃይፈን ፔን የምንጠቀመው ፒን ብሎክ የሚባል ነገር አለ። ጀስት ምንድነው ይሄ ሰርች ስናደርግ ሎክ ይደረጋል። ምሳሌ ኤንማፕ ብዙ ጊዜ ኦፕን ሶርስም ስለሆነ ሀከሮች ፍቃድ ካለ ፐርሚሽን የሆነ ነገር በኤንማፕ ማፒንግ ማድረግ ያስጠይቃል በህግ። ይህንን ነገር የምትሞክሩት በራሳችሁ ዲቫይስ መሆኑን ቼክ አድርጉ። ከዛ ፒን ብሎክን ባይፓስ ለማድረግ ነው ፔን የሚል የተጠቀምነው ከዚህ ጋር። ከዛ እዚህ ጋር ደግሞ ማይነስ ፒ ደግሞ የሚለው ምንድነው ፖርት ነምበር ነው። ሃይፈን ፒ አድርገን ከዛ ፖርት እናስቀምጣለን። ምሳሌ እኔ ያስቀመጥኩት 554 እነዚህ ኮመን የሆኑ የካሜራ ፖርቶች ስለሆኑ እነዚህ ላይ ሰርች እንዲያደርግልኝ በማሰብ ነው እነዚህን ፖርቶች ያስቀመጥኩት። ከዚህ ላይ መጨመርም መቀነስም ትችላላችሁ። ይሄ ፖርት ነምበሮችን ነው የምናስቀምጠው። ከዛ ሃይፈን አድርገን ኦፕን እንላለን። ኦፕን የሚያደርገው ምንድነው? የካሜራ አይፒ ነው። 192.168.1 ከዛ ነጥብ 0 ሀብቱ እስከ 24 ከፖርት ከአይፒ አድረስ 1.0 እስከ 24 ድረስ ያሉትን በሙሉ ኦፕን ፖርቶች እንዲፈልግልኝ ነው እያዘዝኩ ያለው። ጀስት ይሄን ሁሉ ከጻፍኩኝ በኋላ ኢንተር እላለሁ። ጀስት አሁን ኤንማፑ ስታርት ያደርጋል። አሁን ሰርች እያደረገ ነው። የተወሰነ ደቂቃ ሊፈጅ ይችላል። ምንድነው ሜንሊ አላማው ኦፕን የሆኑ ፖርቶችን ለማግኘት ነው። ግን ሜንሊ የተሰራው ለትምህርታዊ ፐርፐዝ ነው። ይህን ነገር መሞከር የምትችሉት በራሳችሁ ዲቫይሶች፣ ካሜራው የራሳችሁ ከሆነ የካሜራችሁን ደህንነት ቼክ ለማድረግ እንጂ ሌላ አይነት ሙከራ ብታደርጉ እኔ ኃላፊነቱን አልወስድም። ጀስት ኢቭን አይደለም ሀክ ማድረግ ሰርች ማድረግ ራሱ በህግ ስለሚያስጠይቅ ማለት ነው። ይሄን እንጠብቃለን። ይህንን የምትፈልጉ ከሆነ ከታች ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እሱ ጋር ኮፒ አድርጋችሁ መጠቀም ትችላላችሁ። ይህንን ፖርቱ ማለት ነው። እዚህ ጋር ያሉትን ሪስፖንሲቢሊቲውን ራሳችሁ ትወስዳላችሁ ማለት ነው። ጀስት እስካሁን ሰርች እያደረግን ነው። የተወሰነ ደቂቃ ሰርች ያደርግና ከዚህ ጋር ሪዛልቶችን ያስቀምጥልናል ማለት ነው። ከሌላው ይኸው ደስ በዚህ መልኩ በምታዩት መልኩ በኦፕን የሆነውን ፖርት አግኝቶልኛል ማለት ነው። ጀስት ኤንማፕ ወደ 67.8 ሰከንድ አካባቢ ወስዷል የሚለው። ጀስት ይሄ ኦፕን የሆነው ፖርት 8 ላይ ነው የተገኘ። ቲሲፒ ኦፕን ፖርት ኤችቲቲፒ ነው። ጀስት ይሄን ካሜራ ታይፑ ደግሞ ዜድቲ የሆነ አግኝቷል ማለት ነው። ጀስት ይሄን መጠቀም ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ይህን አዲስ የዩቲዩብ ቻናል ላይክ፣ እንዲሁም ደግሞ እንደዚህ አይነት ሌላ ቪዲዮዎችን ማግኘት የምትፈልጉ ከሆነ አዲሱን የዩቲዩብ ቻናሌን ሰብስክራይብ ማድረግ አትርሱ። አመሰግናለሁኝ።